በኢትዮጵያ በደቡብ ኢትዮጵያ ክልል ጋሞ ዞን ከባድ ዝናብ ባስከተለው የመሬት ናዳና የጎርፍ አደጋ የሟቾች ቁጥር እስካሁን 48 ደርሷል ተብሏል። ዓለም አቀፍ የዜና ወኪሎች አጃንስ ፍራንስ ፕሬስ እንደሚያስነብበው ከሆነ ከ48 ሟቾች በተጨማሪ 95 ሰዎችም እስካሁን የት እንደደረሱ አልታወቀም ተብሏል። በጣም አሳዛኝ ልብ የሚነካ ዜና ነው። ጉዳዩን አስመልክቶ ወደ ኋላ ዘርዘር ያለ መረጃ ይዤ መቀርብ ይሆናል። አሁኑ ወደ መካከለኛው ምስራቅ ዜናዎች እንለፍ። በመካከለኛው ምስራቅ ጦርነቱ አሁንም ተባብሶ ቀጥሏል። የኢራን ጥቃት አይሎ በቀጠለባቸው በተባበሩት አረብ ኤምሬትስ በራስ አልኬማና በዱባይ አውሮፕላን ማረፊያ ላይ ጥቃት ተፈጽሟል። በራስ አልኬማ የባህር ዳርቻም ቆሞ የነበረ መርከብ እንዲሁ መጠቃቱም ተመልክቷል። ምሽቱን ከዱባይ የተሰማውን የማስደምጣችሁ ሲሆን እንዲሁ ኩዌትም ሌላኛዋ የኢራን የጥቃት ኢላማ ሆና ውላለች። ኢራንም እንዲሁ ከኩዌት በተጨማሪ በእስራኤልና በአሜሪካ የጦር ሰፈሮች ላይ ከፍተኛ ጥቃት መሰንዘሯ ተዘግቧል። በኢራንም ከፍተኛ ውድመት ያስከተለ ጥቃት ደርሶባታል። አመሻሹን ኢራን ባወጣችው መግለጫ የጦርነት ስልቴ ከእንግዲህ ተቀይሯል፣ በሆርሙዝ የባህር ወሽመጥ 1 ሊትር ነዳጅ ከዛሬ ጀምሮ አታልፍም ስትል አስታውቃለች። ኢራን ጦርነቱ በአሜሪካ በዲሞክራትና በሪፐብሊካን ፓርቲዎች መካከል ከፍተኛ መከፋፈል እንደፈጠረ እየታየ ሲሆን ከዚህ ቀደም ጦርነቱን እንደምትቀላቀል ስትገልጽ የነበረችው ፈረንሳይም በዚህ ጉዳይ የለሁበትም፣ ነገሮች በከፍተኛ ሁኔታ እየተባባሱ ነው ስትል ወደ ኋላ አፈግፍጋለች። የተለያዩ ኃይሎች አሁንም ጦርነቱን በተመለከተ ዝርዝር መግለጫዎችን በመስጠት ላይ ይገኛሉ። ዝርዝር መረጃዎችን ላስደምጣችሁ፣ አብረን ምሽቱን የተሰሙ መረጃዎችን እንከታተላቸው። በቅድሚያም የመካከለኛው ምስራቅ ጦርነት የቀጠለ ሲሆን እስራኤልና አሜሪካም በጥምረት ኢራን ላይ የሚወስዱትን እርምጃም በከፍተኛ ሁኔታ ያጠናከሩ ሲሆን ኢራንም በመካከለኛው ምስራቅ ሀገራት ላይ ጥቃቷን አጠናክራ ቀጥላለች። በዛሬው ዕለት ጥቃት ከተሰነዘረባቸው የመካከለኛው ምስራቅ ሀገራት መካከል ቀዳሚዋ የተባበሩት አረብ ኤምሬትስ ናት። የተባበሩት አረብ ኤምሬትስ በራስ አልኬማና በዱባይ በዛሬው ዕለት ጥቃት እንደተሰነዘረባት መገናኛ ብዙሃን አሳይተዋል። የዩናይትድ ኪንግደም የባህር ንግድ እንቅስቃሴ ማስተባበሪያ ከሰዓታት በፊት ባወጣው መግለጫ በተባበሩት አረብ ኤምሬትስ ራስ አልኬማ የባህር ዳርቻ ላይ በአንድ የጭነት መርከብ ላይ ከባድ ጥቃት መፈጸሙን አስታውቋል። ተቋሙ ባወጣው መረጃ እንዳረጋገጠው ምንነቱ በውል ያልታወቀ ያለው ተወርዋሪ አካል በተባበሩት አረብ ኤምሬትስ አካል በሆነችው ራስ አልኬማ የባህር ዳርቻ ላይ የነበረን የኮንቴነር ጭነት መርከብ መጥቶታል ብለዋል። ይህ ጥቃትን ተከትሎ የመርከቧ ዋና አዛዥ ለሚመለከተው አካል ባቀረቡት ሪፖርት በመርከቧ አካል ላይ ጉዳት መድረሱን አረጋግጠዋል። ይሁን እንጂ የጉዳቱን አጠቃላይ መጠንና ስፋት ማወቅ እንዳልተቻለም ተዘግቧል። ሌላኛው የጥቃቱ ገፈት ቀማሽ የሆነችው ደግሞ ዱባይ ናት። በዱባይ ዓለም አቀፍ አውሮፕላን ማረፊያ በዛሬው ዕለት በተሰነዘረ 2 የድሮን ጥቃት 4 ሰዎች ጉዳት እንደደረሰባቸው ደ ናሽናል ከዱባይ ዘግቧል። እንደ ዘገባው ከሆነ በክስተቱም 2 የጋና ዜጎችና 1 የባንግላዴሽ ዜጋ ቀላል ጉዳት የደረሰባቸው መሆኑን የገለጸ ሲሆን 1 የህንድ ዜጋ ላይ ደግሞ መካከለኛ የመቁሰል አደጋ ደርሷል ብሏል። ምንም እንኳን ይህ ድንገተኛ ክስተት ቢያጋጥምም የአውሮፕላን ማረፊያው የአየር ትራፊክ እንቅስቃሴ በአሁኑ ሰዓት ወደ መደበኛ ሁኔታው ለመመለስ እየተሰራ መሆኑን ገልጸዋል። በወቅቱም ወደ ዱባይ በማምራት ላይ የነበሩ አውሮፕላኖች ለተወሰነ ጊዜ በኦማን የአየር ክልል ላይ እንዲቆዩ ተደርገው የነበረ ቢሆንም አሁን ላይ ግን ጉዟቸውን ወደ ዱባይ ዓለም አቀፍ አውሮፕላን ማረፊያ እንዲያደርጉ ተደርገው አውሮፕላኑ ማረፋቸውን ገልጸዋል። በበረራ መረጃዎች የሚከታተለው ፍላይት ራዳር ከኢራን በተሰነዘሩት ድሮኖች ምክንያት አየር ማረፊያው ስራውን አቋርጧል ብሏል። በዚህ እንዳለ የኢራን አብዮታዊ ዘብ በመካከለኛው ምስራቅ በሚገኙ የአሜሪካ ኃይሎች ጠቅላይ መምሪያ ላይ የሚሳኤል ጥቃት መክፈቱን ይፋ አድርጓል። የጦር ኃይሉ ባወጣው አዲስ መግለጫ ላይ እንዳለው አመሻሹን በአሜሪካ ወታደራዊ ኢላማዎች ላይ 4 ሚሳኤሎችን በተከታታይ መተኮሱን ገልጾ ከነዚህ 4 ሚሳኤሎች መካከል 2 በኩዌት ግዛት ውስጥ በሚገኘውና ካምፕ አሪፍጃን በመባል በሚታወቀው ቁልፍ የአሜሪካ የጦር ሰፈር ላይ ያነጣጠሩ መሆናቸውን የኢራን ኃይሎች አረጋግጠዋል። የኩዌት ብሔራዊ ዘብ በአየር ክልል ውስጥ የገቡ 8 ሰው አልባ በራሪ አውሮፕላኖችንና ሚሳኤሎችን መጥቶ መጣሉን ይፋ አድርጓል። ተቋሙ ይህንን ወታደራዊ እርምጃውን የወሰደው የሀገሪቱን ደህንነት ለማረጋገጥ ከሚያደርገው ሰፊ እንቅስቃሴ አንጻር መሆኑን አሁን አመሻሹን ባወጣው መግለጫ ገልጧል። የኩዌት ብሔራዊ ዘብ ባወጣው በዚህ መግለጫ እንዳለው ይህ የድሮኖች ምት የሀገሪቱን የጸጥታ ሁኔታ ይበልጥ ለማጠናከር ቁልፍ የሆኑ ስትራቴጂካዊ ተቋማትን ከጥቃት ለመጠበቅና ማንኛውም ሊያጋጥም የሚችል የደህንነት ስጋትን በንቃት ለመመከት ከሚደረገው ቀጣይነት ያለው ጥረት
አካል ነው ብሎታል። በመካከለኛው ምስራቅና በባህረ ሰላጤው አካባቢ ውስጥ ውጥረቱ እጅግ አይሎ ባለበት በአሁኑ ወቅት የተወሰደው ይህ ከባድ እርምጃ ሀገራቱ የአየር ክልላቸውን ለመጠበቅ ከፍተኛ የጥንቃቄ ደረጃ ላይ እንደሚገኙ ገልጸዋል። ኢራን አመሻሹን በሆርሙዝ ጉዳይ መግለጫ ያወጣች ሲሆን 1 ሊትር ነዳጅ በሆርሙዝ ሰርጥ በኩል እንዲያልፍ ፈጽሞ አልፈቅድም ብላለች። ኢራን የአጸፋ ጥቃት የመሰንዘር ፖሊሲዋን መለወጧን የአብዮታዊ ዘብን የሀገሪቱን ጦር የሚያስተባብረው ወታደራዊ ማዘዣ ቃል አቀባይ ምሽቱን በሰጡት መግለጫ ተናግረዋል። የኢራን ፖሊሲ አሁን ጥቃትን በጥቃት መመለስ ይሆናል ሲሉ ቃል አቀባዩ ኢብራሂም ዞልቫኪ የተናገሩ ሲሆን ኢራን የጥቃት እቅዷንና የበቀል ሁኔታዋን ከዛሬ ምሽት ጀምሮ ቀይራለች ብለዋል። ኢራን 1 ሊትር ነዳጅ እንኳን በሆርሙዝ ወሽመጥ በኩል አቋርጦ አሜሪካና እስራኤል እንዲሁም አጋሮቿ ዘንድ እንዲደርስ ፈጽሞ አንፈቅድም ሲሉ ዞልፋካሪ ምሽቱን ተናግረዋል። ከነርሱ ጋር በተያያዘ ማንኛውም መርከቦች ወይም ነዳጅ ጫኞችን ኢላማ ይሆናሉ በማለት ገልጸው የ1 በርሜል ነዳጅ ዋጋ $200 እንደሚሆን በቅርቡ ታያላችሁ ጠብቁ ብለዋል። ምክንያቱም የነዳጅ ዋጋ የሚወሰነው ሰላሙን ባደፈረሳችሁበት ቀጠና ላይ ደህንነት በመሆኑ አሁን ሰላሙን አናግታችሁታል፣ ለከፍተኛ የኢኮኖሚ ጫና ተዘጋጁ ሲሉ ገልጸዋል። ኃላፊው ይህንን መግለጫ እየሰጡ በነበረበት ወቅት በሆርሙዝ ወሽመጥ በኩል ሲያልፉ የነበሩ 3 የንግድ መርከቦች በኢራን ሚሳኤሎች መመታታቸው ተዘግቧል። በሆርሙዝ የባህር ወሽመጥ በኩል ሲያልፉ ጥቃት ከደረሰባቸው መርከቦች መካከል አንዱ የታይላንድ ሰንደቅ ዓላማን የሚያውለበልብ እንደነበረ የተገለጸ ሲሆን የታይላንድ ባህር ኃይል ምሽቱን ባወጣው መግለጫ ላይ 23 ባህርተኞቹ በመርከቡ ላይ ነበሩ ብሏል። የኦማን ባህር ኃይል 20 የመርከብ ሰራተኞችም ማትረፉን አስታውቆም 3 እንደሚቀሩም ገልጿል። ጥቃቱ የደረሰበትን ምክንያት ምርመራ እየተደረገ መሆኑንም አስታውቋል። በቀጠናው የሚንቀሳቀሱ የንግድ መርከቦች ጥንቃቄ እንዲያደርጉ እንደተነገራቸውም አስታውቋል። በሁለቱ የንግድ መርከቦች ላይ ጥቃት ከመድረሱ በፊት መጀመሪያ ጥቃት የደረሰበት በዩናይትድ አረብ ኤምሬትስ አቅራቢያ እየተንቀሳቀሰ የነበረ መርከብ ነበረ። በመርከቡ ላይ ጉዳት ቢደርስም ሁሉም የመርከብ ሰራተኞች ግን ተርፈዋል። በሆርሙዝ ወሽመጥ በአንድ ወር ብቻ 3000 ያክል የንግድ መርከቦች የሚንቀሳቀሱ ሲሆን በዓለም ላይ እጅግ በጣም እንቅስቃሴ የሚበዛበት የባህር አካል የሆነው ይህ ስትሪት ኦፍ ሆርሙዝ ከመካከለኛው ምስራቅ ሀገራት ወደ እስያና አውሮፓ ሀገራት ነዳጅ የሚመላለስበት ዋነኛ መስመርም ነበረ። በሆርሙዝ ሰርጥ የዓለም 20% ነዳጅ እንደሚያልፍም መረጃዎች ያሳያሉ። በአካባቢው የሚገኙት የነዳጅ ዘይትና የተፈጥሮ ጋዝ አምራቾች ሀገራት የኢራቅና የኩዌት የኳታርና የሳዑዲ አረቢያና የኤምሬትስ ግዙፍ ድፍድፍ ነዳጅ ዘይት የያዙ መርከቦችን የሚያንቀሳቀሱት በዚህ ጠባብ የባህር ወሽመጥ በኩል ነበረ። እንደ ዩናይትድ ኪንግደም የባህር ንግድ መርከብ መረጃ ከሆነ እስራኤልና አሜሪካ ከኢራን ጋር ጦርነት ከጀመሩ ጊዜ አንስቶ በአካባቢው የሚደረገው የመርከብ እንቅስቃሴ በከፍተኛ ሁኔታ ያሽቆለቆለ ሲሆን 13 ያህል መርከቦችም ላይ ጥቃት ደርሷል ተብሏል። በሌላ በኩል በጅቡቲ የሚገኘው የአሜሪካ ኤምባሲ አስቸኳይ የማስጠንቀቂያ መግለጫ አውጥቷል። ኤምባሲው በመግለጫው በቀጠናው ውስጥ ባለው ውጥረትና በአሜሪካ ጥቅሞች ላይ በተፈጠረው ከባድ ስጋት የተነሳ በጅቡቲ የሚገኙ አሜሪካውያን ከፍተኛ ጥንቃቄ ማድረግ እንዳለባቸው አሳስቧል። ዜጎቹና ሰራተኞቹ በኤምባሲው አካባቢና ከአሜሪካ የጦር ሰፈር በሚገኝበት ሌሞኔር ካምፕ አቅራቢያ መሄድ እንደሌለባቸው የጠቀሰው መግለጫው የአሜሪካውያንን ደህንነትና ጸጥታ ከመጠበቅ በላይ ቅድሚያ የምንሰጠው ነገር የለም ሲል አስቸኳይ መግለጫው ላይ ዘርዝሯል። ለቅድመ ጥንቃቄ ሲባል ኤምባሲው የሚሰጠውን የቆንጽላ አገልግሎት ማቋረጡንና ኤምባሲው ውስጥ ገብተው የሚሰሩ ሰራተኞችንም መቀነሱን የገለጸው መግለጫው ይሁንና ለአሜሪካ ዜጎች የድንገተኛ አገልግሎት በመስጠት ላይ መሆኑንም አስታውቋል። በሌላ በኩል ፈረንሳይ አሜሪካና እስራኤል በኢራን ላይ የከፈቱት ጥቃትን እንደማትደግፍ ገልጻለች። የፈረንሳይ ውጭ ጉዳይ ሚኒስትር ዣን ኖኤል ባሮት እንደገለጹት ከሆነ ሀገራቸው አሜሪካና እስራኤል በኢራን ላይ የሰነዘሩትን ጥቃት አትቀበልም ብለዋል። ሚኒስትሩ በሰጡት መግለጫ ጥቃቶቹም ዓለም አቀፍ ሕግን ያልተከተሉ ግልጽ የሆነ ስልታዊ ግብ የሌላቸው መሆኑን ገልጸው ፈረንሳይ በዚህ ግጭት ውስጥ ምንም አይነት ተሳትፎ እንደሌላት ይታወቅልን ሲሉ ጦርነቱንም አንደግፍም አብረንም አንቆምም ሲሉ ተናግረዋል። ሚኒስትሩ በመካከለኛው ምስራቅ ያለውን ውጥረት በአስቸኳይ እንዲረግብ ጥሪ ያቀረቡ ሲሆን ኢራንም ቀጠናውን የሚያናጋ አደገኛ አካሄዷን እንድታቆም እናሳስባለን ብለዋል።